ዛሬ በየቤታችን ዛሬ የገባ አለ፣ ካልገባም ደግሞ ነገ ሊገባ ይችላል። አንድ ነገር ልንገራችሁ። አንድ ሰውዬ በጣም ድህነት አሰቃየኝ አለ። በጣም ድህነት አንገላታኝ አለ። አላህን ምርር ብዬ ለመንኩት። በጊዜ ነው መስጊድ ምገባው። በቃኝ ድህነት፣ ለምንድን ነው ሀብታም ማታደርገኝ ብዬ አላህን ተማረርኩበት። ምርር ብዬ አለቀስኳል። ለይል ቆሙ። ይሄ ታሪክ ዛሬ ባይሆን ነገ ሊሆን ይችላል እኛ ቤት። በደንብ ስሙኝ። ከዛ በኋላ አላህ ዱንያውን በትንሽ ሰበብ አላህ ሊለቅልህ ከፈለገ ሰበብ አይፈልግም እኮ አይደል? ምክንያት አይፈልግም። ሊለቅልህ ከፈለገ ይለቅልሃል። ከያዘብህ ደግሞ ያዘብህ ነው። አንዲት የከበረ ድንጋይ አላህ ከሆነ ቦታ እንዲያገኝ ያደረገው አገኘ። በዚህም አለ በዛ ያቺ የከበረች ድንጋይ በሚሊዮን የሚቆጠር ገንዘብ አወጣልኛል። አላህ ዱዓዬን ሰማኝ። ሁሉ ነገር ተስተካከለልኝ። አሁን ሞዴል የሆነ መኪና አለ የሚባል የመጨረሻ ሞዴል መኪና ነው ማሽከረክረው አለ። ቆንጆ የሆነ ቤት አማርጬ ገዛሁኝ አለ። መስራት አይደለም ገዝቼ እየኖርኩ ነው። እናት የሆነች ሩህሩህ የሆነች ሚስት አላህ ሰጠኝ አለ። ህይወቴን መኖር ጀመርኩኝ አለ። ከዛ በኋላ አንድ ሁለት እያልኩኝ ቀን እየገፋ ሄደ። ይሄ ዱንያ በጣም ቢዚ እያደረገኝ መጣ አለ። ሀብቱ እየጨመረ መጥቶ መጀመሪያ ቀድሜ መስጊድ ምገባው ዘግየት ማለት ጀመርኩኝ አለ። ከዛ በኋላ አወል ሰፍ እያመለጠው ሁለተኛ ሰፍ አንድ ረካ እያመለጠው ምናምን እየዘነጋው መጣሁኝ አለ። ይሄ ብቻ አልበቃኝም፣ አልነቃሁም። ጓደኛ በዙሪያዬ ላይ ያሉ አብሮ አደጌ ጓደኞቼ ጋር ተገናኘው። ከነሱ ጋር ጠጪዎች ናቸው፣ ዝሙተኞች ናቸው፣ ድራገሮች ናቸው። ከነሱ ጋር ተገናኘሁኝ አለ። ገንዘብ አለኝ እኔ ገንዘብ አወጣለሁኝ። ናይት ክለብ ሙሉ አዘግቼ ጓደኞቼንም ራሴንም ፈታ አደርጋለሁኝ አለ። አስካሪ መጠጥ መጠጣት ጀመርኩኝ አለ። ለሌሎች ትምህርት እንዲሆናቸው ንገሩልኝ ብሎ ነው ታሪኩ የሚናገረው። አስካሪ መጠጥ፣ ድራግ፣ ሐሺሽ መጠቀም ጀመርኩኝ አለ። እየሰከርኩ እየመጣሁኝ አምሽቼ ማታ እየመጣው ባለቤቴን አዛ አደርጋታለሁ። ታገሰችኝ። ከአቅሟ በላይ ሲሆን ተናገረችኝ። እንዴት ትናገረኛለሽ ብዬ ባጠና ጭንቅላቷን አልኳታል። ተረፈች። እቃዋን ጓዟን ጠቅልላ ሁለተኛ አታገኘኝም ብላ ወጣቻል። በጣም ተሰማኝ። ብለምናት ባስለምናት ላገኛት አልቻልኩም ማለት በጣም ተሰማኝ። ግን ከዚህ ባህሪ ከዚህ ሱስ ከነዚህ ጓደኞች ልርቅ አልቻልኩም። ትላንትና በኔ ዙሪያ ላይ ያልነበሩ ሰዎች ዛሬ ገንዘብ ማግኘቴን አይተው በዙሪያዬ ላይ አንዣባዋል ጓደኞች አለ። ከዛ በኋላ እኔ ሀብቱ እየጨመረ መጣ። እኔም ከአላህ እየራኩ መምጣት ጀመርኩኝ አለ። መጨረሻ ላይ እያየው ገንዘቤ ስራው እስታክ አደረገብኝ። ገንዘቤ እየቀነሰ መጣ። ወላሂ ከአላህ ሳልሆን አላህን አጣሁታል። ባለቤቴን አጣኋት አለ። ጓደኞቼ መክሰሬን ሲያዩ በዙሪያ ላይ ያሉ ጓደኞቼ ቀስ ቀስ እያሉ ሸሹኛል። አሁን ከምንም ነገር አልሆንኩም። ትላንትና ለአላህ ቃል የገባሁት ጌታዬ ወይ ገንዘብ ከሰጠኸኝ የቲሞችን እንከባከባለሁኝ፣ መስጊድ አስገነባለሁኝ፣ ምርጥ ባሪያ ሆናለሁ ብዬው ነበረ ለአላህ። አሁን ምን እለዋለሁኝ አላህን? አላህ ፊት እንዴት እቆማለሁኝ ብሎ እየተበሳጨ እየተማረረ ያወራል። አሁን ያለበትን ሀል አላህ ነው የሚያውቀው።